ያላችሁ ክርስቲያኖች እንዴት ናችሁ? የእግዚአብሔር ሰላም የእግዚአብሔር ጸጋ ይብዛላችሁ እያልኩኝ ዛሬ አንድ የመጽሐፍ ቅዱስ ክፍል ይዤላችሁ መጥቻለሁ። እንደሚከተለው አነባለሁ። አብራችሁኝ ቆዩ። መዝሙር ምዕራፍ 57 ማረኝ አቤቱ ማረኝ፣ ነፍሴ አንተን ታምናለችና ጉዳት እስኪታለፍ ድረስ በክንፎችህ ጥላ እታመናለሁ። ወደሚረዳኝ እግዚአብሔር ወደ ልዑል እግዚአብሔር እጮኻለሁ። ከሰማይ ልኮ አዳነኝ፣ ለረገጡኝም ውርደትን ሰጣቸው። እግዚአብሔር ቸርነቱንና እውነቱን ላከ፣ ነፍሴን ከአንበሶች መካከል አዳናት። ደንግጬ ተኛው። የሰው ልጆች ጥርሳቸው ጦርና ፍላጻ፣ አንደበታቸው የተሳለ ሾተል ነው። አምላክ ሆይ በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ሁሉ ላይ ትሁን። ለእግሮቼ ወጥመድን አዘጋጁ፣ ነፍሴንም አጎበጧት። ጉድጓድ በፊቴ ቆፈሩ፣ በእርሱም ወደቁ። ልቤ ጨካኝ ነው፣ አቤቱ ልቤ ጨካኝ ነው። እቀኛለሁ፣ እዘምራለሁ። ክብሬ ይነሳ፣ በገናና መሰንቆም ይነሱ። እኔም ማልጄ እነሳለሁ። አቤቱ በአሕዛብ ዘንድ አመሰግንሃለሁ፣ በወገኖችም ዘንድ ዘምርልሃለሁ። ምሕረትህ እስከ ሰማይ ድረስ ከፍ ብላለችና እውነትህም እስከ ደመናት ድረስ። አምላክ ሆይ በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ሁሉ ላይ ትሁን። አሜን። እዚህ ክፍል ላይ እንዳነበብነው እንግዲህ አንድ ጠላቶች የከበቡት ሰው የሚያሰማውን ጸሎት እና ምስጋና እና እንዲሁም ምልጃ ነው እየተመለከትን ያለነው። በእውነት እግዚአብሔር ይርዳችሁ፣ ጩኸታችሁን ይስማችሁ፣ ካላችሁበት ወጥመድ ያውጣችሁ። ጠላት ሰይጣን በነፍሳችሁ ላይ ከሚሸርበው ከወረወረው ከየትኛውም አይነት ፍላጻ እግዚአብሔር ይፈውሳችሁ፣ ያድናችሁ፣ በመንገዳችሁ ይቅደማችሁ። እግዚአብሔርን ታመኑ። በጌታ በኢየሱስ ስም አሜን። መልካም ቀን ይሁንላችሁ። ተባረኩ።